አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ቤተሰብ ውድ ኢትዮጵያውያን እህት ወንድሞቼ እንዴት ሰነበታችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ጓደኞቼ ዛሬ ቀለል ያለ የጀውዝ ህንዲ ኬክ ነው ይዤላችሁ የመጣሁት፣ ወይም የኮኮናት ማለት ነው። ኢንሻአላህ በጣም ቆንጅዬ ኬክ ነው፣ ተወዱታላችሁ። ከዚያ በፊት ግን የዜድ ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ከወደዳችሁ ለጓደኞቻችሁ ሼር አድርጉላቸው። ኢንሻአላህ እንዴት አድርጌ ነው ማዘጋጀው አብረን ያለን ቪዲዮ እስከሚያልቅ ድረስ አብራችሁን ቆዩ። ጓደኞቼ ይኸው እዚህ ጋር ሁሉንም የሚያስፈልገኝን ነገር በሙሉ አዘጋጅቼ አስቀምጫለሁኝ። ትንሽዬ ጨው ያስፈልገናል፣ 4 እንቁላል፣ 200 ግራም ሱካር ያስፈልገናል፣ 2 የሻይ ማንኪያ ቤኪንግ ፓውደር ያስፈልጋል። እዚህ ጋር ጀውዝ ህንድ ወይም ደግሞ ኮኮናት ፍሬው ማለት ነው። ይሄን ይመስላል። ያው ብዙዎቻችሁ ታውቁታላችሁ። ይሄ ነው ኮኮናቱ፣ የኮኮናቱ ፍሬ ማለት ነው። ዝብዳ ያስፈልገናል 200 ግራም 250 ግራም ይቅርታ 250 ግራም ዱቄት ያስፈልገናል። 1 ኮብ ወተት ያስፈልገናል ማለት ነው። ኢንሻአላህ አሁን ቤኪንግ ፓውደሩን ከዱቄቱ ጋር አቀላቅላለሁ ማለት ነው። ያው እንዳልኳችሁ 2 ማንኪያ ያስፈልጋል። የሻይ ማንኪያ 2 ጨምራለሁኝ ማለት ነው። በትልቁም 1 ማድረግ እንችላለን ማለት ነው ጓደኞቼ። አሁን 2 ከጨመርኩኝ በኋላ እንደዚህ አቀላቅለዋለሁኝ ማለት ነው። አቀላቅለውና ከዛም ቀጣይ ያው ጀውዝ ህንዴን እፈጫለሁኝ ማለት ነው ጓደኞቼ። በእጃችንም በነገራችን ላይ በብርጭቆም ደቀቅ ካደረግነው ብዙም መፈጨት ስለሌለበት ምንም ችግር የለውም ማለት ነው። አሁን ጀውዝ ህንዴን ፈጫለሁኝ የምፈልገውን ያክል፣ ያው ሁሉንም ነው 250 ግራም ነው ይሄ፣ 2 ነው መፈጨው ማለት ነው ኢንሻአላህ። እና ብዙም አልፈጨውም ጓደኞቼ፣ በጣም በጣም እስከሚልም ድረስ እንትናለውም ትንሽ ብቻ የሆነ ከካ እስከሚል ድረስ ማለት ነው። ያው እንደምታዩት ነው። ይህን ይመስላል ማለት ነው ጓደኞቼ። አሁን በቃ ጓደኞቼ እዚህ ጋር 4 እንቁላል፣ ያው እንዳልኳችሁ ጨው ደግሞ በቫኒሊያ ምትክ ነው። እንቁላሉ ትንሽ እንዳይሸትብን ትንሽዬ ጨው እንጨምራለን ማለት ነው። ያው ሱካር ጨምሬ ያለሁኝ። አሁን የሚሆነው ያው እፈጨዋለሁ ማለት ነው ኢንሻአላህ። ወደ ላይ ያኔ ሀረፋ እስከሚወጣው ድረስ ፈጨዋለሁ ማለት ነው። ጨው ደግሞ ያው ቫኒሊያ ስለማንጨምር ጨው መጨመር እንችላለን ማለት ነው። ጨው ካልጨመርን ደግሞ የሌሞን ልጫው አለ አይደለ? ሌሞኑን ፈቅፈቀን ከውጭ እሱን መጨመር እንችላለን ማለት ነው ጓደኞች። ያው በዚህ መልኩ እየፈጨሁትኝ ነው። አሁን ወደ ላይ እስከሚወጣልኝ ድረስ ጠብቃለሁኝ። ያው እንደምታውስ ነው ወደ ላይ ወጥቶልኛል። እና ያው እንዳልኳችሁ እንትን መጨመር ትችላላችሁ፣ ሌሞን ማለት ነው። ቫኒሊያ ያስፈልገውም ይሄ ኬክ ማለት ነው ኢንሻአላህ። አሁን ዱቄቱን እጨምራለሁኝ። ከዛ በመቀጠል ደግሞ ዱቄት ከጨመርኩኝ በኋላ ያው ሁሉንም ነው አንድ ላይ በነገራችን ላይ የምጨምረው። ዝብዳውንም ጨምር ያለሁኝ፣ ወተቱንም ጨምር ያለሁኝ። አሁን ቀጣይ የሚሆነው ፈጨዋለሁ ማለት ነው። ከድነውና ዱቄቱ ወደ ላይ እንዳይወጣብኝ ፈጨዋለሁ ማለት ነው ጓደኞቼ። እንደዛ አድርጌ ካቀላቀልኩትኝ በኋላ ትንሽ ያኔ እስከሚቀላቀልልኝ ሁሉም ድረስ ጠብቃለሁ ማለት ነው ኢንሻአላህ። አሁን በቃ ተቀላቅሎልኛል። ቀጣይ የሚሆነው ጀውዝ ህንዱን መጨመር ነው። እንደምታዩት ነው። ትንሽ ወደታች እናወርደውና ያው ጀውዝ ህንዳችንን ጨምረን፣ ጀውዝ ህንዱን ስንጨምር ግዴታ መፈጨት ወይም ደግሞ በእንትን አያስፈልገውም ማለት ነው። እና ይህን ስትጨምሩ ጓደኞቼ ግማሹን ነው የምትጨምሩት፣ ወይም ደግሞ 1/3 ታስቀራላችሁ ማለት ነው። ከግማሽ ያነሰ 1/3 ያክል እንዴት ነው ታስቀሩታላችሁ ማለት ነው። በኋላ ላይ ከላይ ስለምንነሰንሰው ይህን እናስቀምጣለን ማለት ነው ኢንሻአላህ።
አሁን በዚህ ማቀላቀል እችላለሁኝ። ያው ግዴታ እንትን አያስፈልገኝም። እንደዚህ ካቀላቀልኩት በኋላ እንግዲህ መጀመሪያ ኬኩን ከማዘጋጃታችሁ በፊት ፎረኑን ትለኩሱታላችሁ። ከዛም በኋላ ይህን ካዘጋጃችሁ በኋላ ሲኒያችሁን ታዘጋጁና ትንስዬ ዝብዳ ወይም ደግሞ ዘይት ትንስዬ ሳይበዛ አድርጋችሁ ወይም ዱቄት መጨመር ትችላላችሁ። ሲኒያችሁ ላይ እንዳይዝብን ማለት ነው። እኔ እንደምታዩት በዝብዳ እንትን ብየዋለሁኝ፣ አስተካክየዋለሁኝ። አሁን ቀጣይ የሚሆነው ያው ኬኩን መጨመር ብቻ ነው። ሊጡን ሲኒያ ደግሞ እየፈለጋችሁትን ማለት ክብ ላይ ማድረግ ትችላላችሁ ጓደኞቼ። ያው ፎሮን ውስጥ ጨምረዋለሁኝ። ከታች ነው የምንለኩሰው ማለት ነው ኢንሻአላህ። እሺ ጓደኞቼ ያው እንደምታዩት ነው ልናል ኬካችን ማሻአላህ። እዚህ ጋር ኖተላ አዘጋጅቻለሁ። ኖተላ ለማለት ነው። ኖተላውን ያው እዚህ ላይ ቀባዋለሁኝ ማለት ነው። ኬኩ ላይ ትንሽ እስከሚበርድ እንጠብቃለን እንዳይላጥብን እና የምትፈልጉት ማለት ሁሉንም መቀባት ትችላላችሁ። ለጎኑም መቀባት ትችላላችሁ። ከዛ ያው እንደምታዩት አሁን እኔ ሁሉንም እንትን እለዋለሁ ማለት ነው፣ ቀባዋለሁኝ። ያው እናንተ ኖተላ ከፈለጋችሁ ብዙ መጨመር ትችላላችሁ። እኔ ያው ብዙ መጨመር አልፈልግም ማለት ነው። ትንሽ ነው፣ 1 ማንኪያ ነው ያደረኩት። በስሱ ነው ቆንጆ ማለት ነው። እናንተ ግን ጣፋጭ ተፈለጋችሁ ሁሉንም ማለት ከዛ የበለጠ መጨመር ትችላላችሁ ማለት ነው ኢንሻአላህ። እና እንደዚህ አድርጋችሁ ጀውዝ ህንዱን ከላይ ቅድም ያስቀረነውን እንደዚህ አድርጋችሁ ትነሰንሱታላችሁ ማለት ነው ጓደኞቼ። እና በጣም ቆንጆ ኬክ ነው፣ በጣም ተወዱታላችሁ። ለኔ በጣም የምወደው ኬክ ነው። በጣም ሀሪፍ ኬክ ነው። እንግዲህ ጀውዝ ህንድ ከሌለ ለውዝ መጨመር ትችላላችሁ። ቤታችሁ ውስጥ ያለው ሙከሰራት ማድረግ ትችላላችሁ ማለት ነው። እንደምታዩት ነው ከረሩም ሁሉም ነገር ማሻአላ በጣም ቆንጆ ነው ጓደኞቼ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ላይክ ሼር ማድረጋችሁን አትርሱ። ባይ ባይ።